እኔ የምለው የሀያትና የባሏ ነገር ምንድን ነው? እህቶቻችን እስቲ አንድ ነገር እስቲ የምጠይቃችሁ ነገር ባላላችሁ ነው እንግዲህ እያያችኋቸው ነው ሀያትንና ባሏን ማለት ነው። እንዴት እንደሚሳደብ ምን አለሽ እስክል ድረስ ምን አባሽ እስክል አመድ ያመስክል እንዴ አመድ ለብሳ እየሰራች የላከችውን ገንዘብ በዛኛውም ክፍል በዚህኛውም ክፍል ሴት አስገብቼ ቆይሻለሁ እያላት ነው ማለት ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱሁ። እንዴት ናችሁ? ሰላም ናችሁ? አይ ከኔ ጋር ለሁላችሁ አልሐምዱሊላህ። ለባለ ትዳሮች ነው ትዳራችንን እናቀናለን ልጆቻችንን እናሳድጋለን ብላችሁ በባሎቻችሁ አካውንት እየሰራችሁ ያለ የምታስገቡ ማለት ነው። እና ተሀያት ተማሩ። እንደምታዩት የሀያት ባል ማለት ነው አንቺ አመዳም እያላት ነው ማለት ነው። በመጫትነቷ ያሳለፈችውን ህይወት አረብ ሀገር ገብታ ነፍሰ ጡር ሆና ያሳለፈችውን ህይወት ሁሉ በሱ እየሰደባት ነው ማለት ነው። እንደምታዋት እንግዲህ ያው ሁላችሁም እየሰማችሁ ነው። ሀያት ጓደኛችሁ ናት። ድንቢ በጥብጦናል እኛ ጋር ማለት ነው ብርድ ስለሆነ እና ያው እንደምታዩት እንደሚል ማለት ነው እንግዲህ ሀቂቃ እስካለፈ ህይወቷ ሁሉ ያሳለፈችውን ልጆቿን አሳድጋለሁ ብላ እንደ እንትን ዝቅ ብላ እንትን ያለችውን አገሯ ላይ ያሳለፈችውን ህይወት ሁሉ በሱ እየሰደባት ነው ማለት ነው። የማናቀሽ ነሽ ወይ የማላቀሽ ነሽ ወይ እያለ ምናምን ሰምታችሁታል። አንደኛ ልጇ ራሱ የሚዲያ ተጠቃሚ ነው። ወላሂ ልቡ ነው የተሰበረ ህፃኑ ልጅ ራሱ ማለት ነው። እና እስቲ እናንተ እስቲ ራሳችሁን ፈትሹ። እናንተስ ምን ላይ ናችሁ? በስምሽ ምን አለ እኮ ነው ያላት። ሰምታችሁታል? በስምሽ ምን አለ? ይሄኛውም ክፍል በእኔ ስም ነው። ቤቱም ሁሉም ነገር በእኔ ነው። በዚህም ነው ሴት የማስገባበት አስገብቼ መቆየሽ እያላት ነው ማለት ነው። እስቲ እናንተስ ምን ላይ ናችሁ? እስቲ በሀያት ብቻ አይደለም እዚህ ጋር ራሳችሁን ሀያት ቦታ ላይ አድርጋችሁ እስቲ አስባችሁ ታውቃላችሁ? ባለትዳሮችንና አካውንት ከፍታችሁ በራሳችሁ እያረጋችሁ ያላችሁትን አይደለም እርግጥ ማለት ነው። እዚህ ሀገር 7 አመት 8 አመት የቆያችሁ ልጆች አካውንት የሌላችሁ በእምነት የልጅ አባት ነው የልጆች አባት ነው እያላችሁ ይሄን አድርግልኝ እያላችሁ በሱ ስም ያለ ነገር ማለት ነው። አሁን ሀያት እንግዲህ ወላሂ አሁን ከዚህ ስትሄድ ማለት ነው እርግጥ ህጉ እንደሚያግዛትም ይታወቃል። የደረሰም ትልቅ ልጅ አላቸው። እሱ ራሱ የሆነ ነገር እንትን እንደሚል ነው። ግን ከዚህ ሂድ ያስባችሁታል በገዛ ገንዘቧ ከዚህ ኩንትራቷን ስትጨርስ ራሱ ያለ አሚሯ ውስጥ የሚፈጥረውን ነገር ሱብሃንአላህ። እኔ ከዛ ሰውዬ ይሄንን ንግግር አልጠብቅም ወላሂ ለአዚም። እንዲያለ እኮ ነው ለጥፎ የተወባታ አጠገቧ እኮ ነው የመሰለው። ሱብሃንአላህ አስረገዘው አስወለደ የተባለው እሱ ስድቡ እሷ ምንም አላለችውም፣ አልሰደበችውም። አሁን በመሰረቱ ሁሌም ቪዲዮ ትሰራለች፣ ኮመንቶች በሚጠይቋት መሰረት ትመልሳለች እንጂ ይሄ ምንክስ እንዴ ወላሂ ምን አለው እሱ ምን አለው በእኔ ነው እንጂ እዚህ የደረሰው ብላ እንኳን እኮ አታውቅም። እሱ በአንድ ቪዲዮ መጥቶ እንዴ ያለ ጥርግርጓን አውጥቷት እንትን ሲል እንዴ ወላሂ እንኳን ሴት አልሆንኩ አለ እኮ ደግሞ ሰምታችሁታል። እንኳን ሴት አልሆንኩኝ እኔ በሽታ የለብኝ ጨንጓራ የለብኝ ምናምን ጨንጓራ የሚያመጣውና በሽታ የሚያመጣው እንዳላህ ነው። ዞሮ ይሄን ወሬውን ጨርስ አብሮቶ ሲጨርስ ቢታመም እኮ እሱ ፍቃድ ያለ ፍቃድ ነው ማለት ነው። እና በጤናው ተመጻደቅባት፣ በጥርሱ ተመጻደቅባት። ወላሂ እኔ ሰውዬ በጣም ነው የገረመኝ። የሆነ ዲን አለ አልገባኝም።